መዝሙር 13 ሰነፍ በልቡ እግዚአብሔር የለም ይላል። በስራቸው ረከሱ ጎሰቆሉም። በጎ ነገርን የሚሰራት የለም አንድም እንኳን የለም። የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ ተስተካክሎ በአንድነት አመጸ። በጎ ነገርን የሚሰራት የለም አንድም እንኳን የለም። ጉሮሯቸው እንደ መቃብር የተከፈተ ነው። በምላሳቸው ሸነገሉ። ከከንፈራቸው በታች የእባብ መርዝ አለ። አፋቸው መራራ ነው፣ መርገምንም ተሞልቷል። ደምን ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላምን መንገድ አላወቋትምና እግዚአብሔርን መፍራት በዓይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኃጢአትን የሚሰሩ ሁሉ አያውቁም፣ እግዚአብሔርንም አይጠሩትም። በዚያም ፈሩ፣ የማያስፈራውም አስፈራቸው። እግዚአብሔር በጻድቃን ትውልድ ዘንድ ነውና የድሆችን ምክር አሳፈራቸው። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴትን ያደርጋል። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ አሜን።